አንድ መነኩሴ ነበር አሉ። በጾም ወቅት እንቁላል አማረው። እንቁላል ለመብላት ደግሞ የገዳሙ ስርዓትም አይፈቅድም፣ ሃይማኖታዊ ስርዓቱም አይፈቅድም በጾም ወቅት እና እንቁላል ቀቅሎ ለመብላት ደግሞ የገዳሙ አበምኔት ከሰማ ስለሚቆጣ ሌሎቹ በገዳሙ ያሉ መነኮሳት የእንቁላሉ ሽታ ደርሷቸው ለአበምኔቱ ከተናገሩ ከገዳሙ ሊባረር ሁሉ ስለሚችል የሚያደርገው መላ ጠፋው እና አንድ መላ መጣለት። እንቁላሊቱን በሻማ መጥበስ ፈለገ። እንቁላሏን ከፍ አድርጎ በእጁ ይዞ በሻማ እየጠበሰ እያለ ተደረሰበት እና ምን እየሰራህ ነው ሲባል ሰይጣን አሰስቶኝ ነው አለ። ነገር ግን ሰይጣን በመስኮት ሆኖ የሚናገረውን ይሰማ ነበርና ያው ስሙ ሲጠራ ዘው ብሎ ገባ ወደ ውስጥ እና አሁን አንተ አሰስተሃል ተብሎ ሲጠየቅ አረ እኔ ይህንን ብልሃት ገና አሁን እየሰማሁት ነው፣ ከዚህ በኋላ ሌሎችን ለማሳሳት ተጠቀምበታለሁ አለ ይባላል። ይሄ ምሳሌ ነው። ግን ከዚህ ምሳሌ የምንረዳው ምን መሰለሽ? እኛ ሰዎች ብዙ ጊዜ የራሳችንን ስህተት አምነን መቀበል ይከብደናል። ከስህተቶቻችንና ከኃጢአቶቻችን ኃላፊነትን ከመውሰድ ስንሸሽ እንስተዋላለን። ይሄ ከፍተኛ የሆነ ችግር እያመጣ ያለው ይመስለኛል። ሰው የራሱን ችግር አምኖ ካልተቀበለ ከዛ ችግሩ መሸሽ ወይም ደግሞ ስህተቱን መቅረፍ አይችልም። ስህተትን ለመቅረፍ ወይም ከኃጢአት ለመታቀብ የመጀመሪያው እርምጃ አምኖ መቀበል ነው። ስህተትሽን አምነሽ ካልተቀበልሽው እንዴት ነው ልታርሚው የምትችይው? አምነሽ ያልተቀበልሽውን ኃጢአት ንስሐ ልትገቢበት አትችይም አይደል? ኃጢአት ነው ብለሽ ካላመንሽ ለምን ንስሐ ትገቢያለሽ? ስለዚህ የመጀመሪያው እርምጃ ሊሆን የሚችለው ምንድነው? አምኖ መቀበል። ያን ነገር ያንቺ ስህተት እንደሆነ አምነሽ ከተቀበልሽ በኋላ ነው ወደ እርምጃ የምትሄጂው ማለት ነው። እና እኛ ሰዎች ብዙ ጊዜ ከኃላፊነት ስንሸሽ እንስተዋላለን። በአንጻሩ ደግሞ ጥሩ ውጤት የመጣ ሲመስለን ያንን ውጤት ያስገኘ ነው እኛ እንደሆነ እናወራለን በኩራት። ለምሳሌ አንድ ተማሪ ፈተናውን 50 ቢደፍነው ምናልባት ያንን ያመጣው በእድልም እንኳን ቢሆን እንደው እድሉንም ታዩና ኮርጆ ከሌላ ተማሪ ኮርጆ ከጎበዝ ተማሪ ኮርጆ ያመጣው ውጤት ቢሆን ለጓደኞቹ ሄዶ ምን ብሎ ሊያወራ ይችላል? ደፋ ብዬ እኮ ነው ሳነብ የነበረው፣ እስከ 8 ሰዓት እኮ ነው ቤተ መጽሐፍ ቁጭ ብዬ ሳነብ ማመሸው እና የልፋቴ ውጤት ነው ብሎ ያወራል። ዜሮ ቢያመጣስ ያ የተረገመ መምህር ውጤቴን እኮ አበላሸው ብሎ